ሰላም ኢኮደርሶች ነን። ዜን በዛሬው ክላሳችን እንማረው ስለ ፍሮንቲንድ ፕሮግራሚንግ ላንጉጅ ነው። ዜን ኤችቲኤምኤል ሲኤስኤስ እና ጃቫስክሪፕትን እንመለከታለን አት ዘ ኤንድ ኦፍ ዚስ ጆርኒ። ዛሬ ስለ ኤችቲኤምኤል ብዙ እንማራለን። ኤችቲኤምኤል ሶስት ሜን ፊቸሮች አሉት። ኤችቲኤምኤል ዲክላሬሽን፣ ኤችቲኤምኤል ሄድ እና ኤችቲኤምኤል ቦዲ ናቸው። ዜን እሱን ዛሬ እንጽፋለን ማለት ነው። በመጀመሪያ ግን ቪኤስ ስቱዲዮ መክፈት አለብን። ቪኤስ ስቱዲዮን ከፒሲያችን ስታርት ብለን እኔ ዊንዶ ነው የምጠቀመው። ዊንዶ ስለምጠቀም ዊንዶ ላይ ገብቼ ቪኤስ ስቱዲዮን ከፍታለሁ ማለት ነው። ዜን ቪኤስ ስቱዲዮን ከከፈትኩ በኋላ የመጀመሪያው ማድረገው የምጽፈውን ኮድ ኒው ፋይል መክፈት አለብኝ። በኒው ፋይል የምፈልገውን ኮድ እከፍታለሁ ማለት ነው። ዜን ምንጽፈው ኤችቲኤምኤል ስለሆነ ኤችቲኤምኤል ብለን እንጽፋለን ማለት ነው። ዜን የመጀመሪያው ቅድም እንዳልኳችሁ መጀመሪያ የምንጽፈው ዲክላሬሽን ኦፍ ኤችቲኤምኤል ነው። ዲክላሬሽን ነው የምናደርገው። ዶክቶ ታይፕ ኤችቲኤምኤል ለሚያደርግልን ፕሪቪየስሊ ኦልድ ቨርዥን ሆኑ ኤችቲኤምኤሎች ፒሲዎች ላይ ኢንክሉድ እንዲያደርግልን ይረዳል። ዜን the first things and the second thing will ኤችቲኤምኤል የሚለውን ሲንታክስ እንጠቀማለን። በዛ ውስጥ ሁለት ኮምፖነንቶች አሉ፣ ሁለት ስትራክቸር ኦፍ ኮምፖነንቶች አሉ። የመጀመሪያው ሄድ ሲሆን ዜን the second one will be a body። ሄድ ላይ ሜታ ዳታዎች ናቸው የሚቀመጡት ማለት ነው። አሁን ቦዲ ብለን ጽፈናል። ዜን ሄድ ላይ የሚቀመጡት ሜታ ዳታዎች ናቸው እንበል። ሜታ ዳታ ማለት የዳታ ቦታ ዳታ ነው፣ ስለ ዌብሳይታችን ሜን ዳታ የሚገልጽልን ነው ማለት ነው። ዜን ለምሳሌ ታይትል የሚለውን ሲንታክስ ማስገባት እንችላለን ማለት ነው። እዚህ ጋር ታይትል የዊንዶ የዌብሳይቱ ስም ምን መምሰል አለበት፣ ሜን የዌብሳይቱ ሜን ስም ወይም ኮምፖነንት ምን መምሰል አለበት የሚለውን ነው የምንጽፈውን። አሁን ታይትል እንጽፋለን። ዜን ማይ ብሎግ ብለን ጻፍን ማለት ነው። ዜን አሁን የምናደርገው ነገር ደግሞ ነገሩን ሴቭ እናደርግና ሪፍሬሽ ስንለው በዊንዶ ሴቭ ባለ ለምሳሌ አሁን ፈርስት ዶት ኤችቲኤምኤል ብዬ ነው ሴቭ ያደረኩት። ዜን ማይ ብሎግ የሚለው ይመጣልኛል ማለት ነው። ዜን ኤች1 ወይም ቦዲያችን ላይ ደግሞ ኤች1 ማለት ሄዲንግ ዋን ማለት ነው። ዜን ኔክስት በደንብ እንማራለን። ማይ ብሎግ የሚለው እንዳያችሁት ከላይ መጥቶላችኋል። እዚህ ጋር ሰከንድ ደግሞ ኤች1 የሚል የኤሌመንት ተጠቅም ያለው ሄዲንግ ዋን የቦዲ ፓርት ስር የሚቀመጠው ነው። ፈርስት ብሎግ የሚል ስም ጽፍ ያለው ማለት ነው። ዜን እዚህ ጋር ቀጣይ ክላስ እንማራለን። ብሪክ ላይን ማለት ብሪክ ላይን የቀጣይ ፔጆችን ኢንሰርት ለማድረግ የሚጠቅምልን ነው። ዜን የዛሬው ክላሳችን ይሄ ነበር። በአጭሩ ግን መጻፍ ከፈለጋችሁ ማለት ነው ሺፍት እና ኤክስክላሜሽን ማርክ ስትነኩ በአጭሩ ፖፕ አፕ ያደርጋል ማለት ነው። ሺፍት